መላው የኦሮሞ ህዝብ መላው ኢትዮጵያ ህዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። አማ አራዳ ኦዳ ሙትቢቲ አራዳ ኦዳ ለቤቲ ባቲ አፍሪካ አራቱ ይመጣዋቲ ቤት ውስጥ መስኮቱ በጥይት ተበስቷል። እነሱ የሚኖሩበት ቤት መስታወት በጥይት ተበስቷል። ይሄ ደግሞ የሆነው ወንድሟ አብሮት እያለ ቅድሞን ስትል እንደነበረ ተኩሶ የሳተው ነው። ሰላም ሰላም፣ ውድ የማለዳ ሪአክትስ ቻናል ተከታታዮቻችን እንዴት ናችሁ? እንግዲህ በአዲስ ቪዲዮ ተመልሰናል። በቀነኒ አዱኛ ዙሪያ እና በዘፋኙ አንዱዓለም ዙሪያ አዳዲስ ነገሮች ተመልሰው መጥተዋል። በአባገዳ ዙሪያ ተያይዞ አዳዲስ ነገሮች አሉ። ምን አሉ የሚለውን ወደ እናንተ እያደረስን አብረን የምናይ ይሆናል። እስከ መጨረሻው መከታተላችሁን አትርሱ። ይመቻችሁ። በዚህ ሰዓት ስለ ሟች ቀነኒ አዱኛና አንዱዓለም ጎሳ አንድ አዲስ የተባለ መረጃ ተሰምቷል። ድምፃዊ አንዱዓለም ጎሳ በአባገዳ አባቶች ውሳኔ ከማህበራዊ እገዳ ነጻ ተብሎ ወደ መደበኛ የሙዚቃ ስራው እንዲመለስ የተወሰነ ቢሆንም የሟች ሞዴል ቀነኒ አዱኛ ቤተሰቦች ውሳኔውን እንደማይቀበሉት አስታውቀዋል። የሟች ቀነኒ አባት የሆኑት አቶ አዱኛ ዋቆ በሰጡት ምላሽ የገዳ አባቶች ጋር ያልተስማማንበት ነጥብ የገዳን ስርዓት ካለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው በማለትም መልሰዋል። አቶ አዱኛ በሂደቱ ላይ ስለቀረበው የካሳ ወይንም የጉማ ጥያቄ ሲያስረዱም በጎጂ በኩል እየተባለ ያለው አልገደልኩም፣ ነገር ግን ጉማ እከፍላለሁ የሚል ነው። እኛ ደግሞ የልጃችንን ጉማ አንበላም በማለትም መልሰዋል። ይህም የቤተሰብ ተቃውሞ የተሰማው ታዋቂው ድምፃዊ አንዱዓለም ጎሳም ታህሳስ 21 ቀን 2018 ዓ.ም በታላላቅ አባገዳዎች ፊት ለፊት ቀርቦ ቡራኬ ከተሰጠውና ወደ ሙዚቃ ስራው እንዲመለስ ተፈቀደለት ከተባለ በኋላ ነው። እናም ድምፃዊ ከሞዴል ቀነኒ አዱኛ ህልፈት ጋር ተያይዞ ተጥሎበት ከነበረው ማህበራዊ እገዳ ነፃ መባሉን ተከትሎ ወደ ስራ ለመመለስ ዝግጅት እያደረገ መሆኑን ተናግሮም ነበረ። በዚህ ጉዳይ ላይ ያላችሁን ሀሳብ ኮመንት ላይ ጻፉልን። ፎሎ ማድረግ ቤተሰብ ይሁኑ። እሺ ቤተሰብ እንግዲህ እንደሰማችሁት ነው። አንዱዓለም ጎሳ የተጣለበት እገዳ ተነስቶ ወደ ስራው ወይም ወደ ቀድሞ ስራ እንዲመለስ አባገዶች ብለዋል። እንዲሁም ጉማ ያቅርብ ተብሏል። ጉማ ምንድን ነው ለምትሉኝ ሰዎች እንደሰማሁት እና እንደተረዳሁት ከሆነ ጉማ ማለት አንድ ሰው ጥፋቱን ካመነ አዎ ያን በደል ሰርቻለሁ አርጌያለሁ ብሎ ያን በደል ከተቀበለ የሚከፍለው ለያ ቤተሰብ የሚከፍለው ጉማ ይባላል ማለት ነው። ያ እንትን ጉማ ይባላል። ይሄ በአባገዶች ስርዓት ውስጥ ያለ ነገር ነውና ጉማን እከፍላለሁ ብለዋል። እንዲሁም ወደ ስራም ይመለስ ተብሏል። ግን የቀነኒ አባት ይሄን ነገር አልቀበልም፣ ያጠፋ ሰው ነው ጉማ የሚከፍለው። እንግዲህ አንዱዓለምም ጉማ እከፍላለሁ ካለ ልጄን ቀነኒን ገለዋታል ማለት ነው። ስለዚህ ይሄ ነገር ይታይልኝ፣ በህግ ይፈታልኝ። ስርዓቱን ሳልቀበል ቀርቻ አይደለም ያባገዳን። ግን ለምን ስርዓቱን ሳልቀበል ቀርቻ አይደለም፣ ግን ይሄ ነገር ትክክል አይደለም፣ ፍትህ ይዳኘኝ እያለ ይገኛል። እስኪ ቪዲዮውንም የምናስቀምጥላችሁ ይሆናል። አብረን ተከታትለን እንመለስ። መላው የኦሮሞ ህዝብ መላው ኢትዮጵያ ህዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ እከፍላለሁ የሚል ስለሆነ እሱም ጉማ አንቀበልም፣ የልጃችንን ጉማ አንበላም ነው ያልነው። እኛ ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። ቤታችን ሁለቴ መጥተዋል። የተነጋገርነው አለ። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተናል። አጣርቼ መለሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው፣ ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታውቁ እንፈልጋለን። በመጨረሻ ማለት የሚፈልገው መላው ውጪም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ስትጠብቁ የነበሩ ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናችን እናቀርባለን። እንግዲህ ቤተሰብ እንደሰማችሁት ነው። አንቀበልም፣ ይቅርታውን ወይም ጉማውን አንቀበልም፣ ይሄ ነገር ፍትህ ማግኘት አለበት ሲል የቀነኒ አባት
ምላሽ ሰጥቷል። እንግዲህ እንደሚከተለው ሌላ ቀጣይ ቪዲዮም አለ። እሱንም አብረን ተመልክተን እንመለስ። የቀነኒ ጉዳይ ስትከታተሉ የነበሩ ኢትዮጵያኖች በሙሉ የከበረ ሰላምታዬን እያቀረብኩኝ ሰሞኑን በሶሻል ሚዲያ ላይ ሲዘዋወር የነበረው በእርቅ ሊጨርሱት ነው የቀነኒን ጉዳይ ተብሎ ለተለቀቀው እንደ ቤተሰብ የማናውቀውና ለምን እንደለቀቁ ባናውቅም እኛ እንደ ቤተሰብ እስካሁን የቀነኒን እውነት የቀነኒን ደም እንዴት እንደፈሰሰና የት እንደፈሰሰ በምንም በኩል ያልተገለጸልንና የክስ ሂደቱን እስካሁን መቋጫ ያላገኘና በሂደት ላይ ያለ መሆኑን የምናውቀው እንደ ቤተሰብ። ይሄ እንደሚታወቀው ከመጀመሪያው በተለያዩ ሰዓታት በተለያዩ ጊዜያት እንደገለጽ ነው ስለ ቀነኒ አሟሟት ስለ ቀነኒ የነበረችባትን ያሳለፈችውን ህይወት የሚገልጽ ሚዲያዎች ላይ ገልጸን የነበረ ቢሆንም እስካሁን በፍትህ ሚኒስቴርም በኩልም ቢሆን በሌላው በኩል ህጋዊ ውሳኔ ያልተሰጠው መሆኑንና እስካሁንም ሂደት ላይ ነው እያሉን መሆኑን ነው እንጂ የመጨረሻ ውሳኔ ያላገኘ መሆኑን ነው የምናውቀው። በተጨማሪም የህግ ሂደቱ እና ሚዲያዎችም ሶሻል ሚዲያዎች እንደሚለቁትም አንድ ሳይድ የያዘ ወይም በአንድ ወገን ብቻ ሰምቶ ከሚለቁት በስተቀር እንደ ቤተሰብ የተስማማንበት እንዳልነበረ እንድታውቁ እንገልጻለን። ያያችሁት ነው። ይሄን ቪዲዮ ሚዲያው ላይ በይቅርታ ሊፈቱት ነው የሚል ነገር እየተዘዋወረ ይገኛል። ይሄም ነገር ሐሰት ነው ብለው ነው የመጡት የቀነኒ አባት ድጋሜ ይህ ነገር ሐሰት ነው፣ በይቅርታ ሊፈታ አይደለም፣ ፍትህ እንፈልጋለን እያሉ እየደጋገሙ እንግዲህ ፍትህ እያሉ ይገኛሉ። እስኪ የቀነኒ አጎት ያለው ነገር አለ ላይቭ ላይ ቴዲ ሐዋሳ ቤት ውስጥ ላይቭ ላይ ማለት ነው። ቤት ማለት ላይቭ ነው። እዛ ላይ ያወሩት ነገር አለ። እሱን ደግሞ ተከታትለን እንመለስ። እንደዚህ አይደለም ነው ሌላው የሕክምና ማስረጃ። ምክንያቱም ልጅቱ ከዚህ በፊት አንድ ነገር ሲከሰት ወዲያውኑ ባክሂስትሪ ነው የምታየው። ለምሳሌ ምንም ሰው በሌለበት ሁለቱ ባሉበት ብትሞት ባልና ሚስት ሆነው ወዲያውኑ ከዚህ በፊት ባልየው ተደጋጋሚ ጥቃት ያደርስባት ነበር ወይ ብለህ ፋርዘር ኢንቨስቲጌት ታደርጋለህ። ይሄንን ለሰብ ሲደረግ ቤት ውስጥ መስኮቱ በጥይት ተበስቷል። እነሱ የሚኖሩበት ቤት መስታወት በጥይት ተበስቷል። ይሄ ደግሞ የሆነው ወንድሟ አብሮት እያለ ቅድም ሆና ስትል እንደነበረ ተኩሶ የሳተው ነው። which means ይጠጣል፣ ሌላም ልምምድ አለው። እንግዲህ ወንድሟ በቅርበት እንዳየው መድኃኒት ወስዶ ነው የሚተኛው። ሳምበዲ እያሳደደኝ ነው ይላል፣ ይቃጃል፣ ይፈራል፣ ይጠጣል። እንደዚህ አይነት ባህሪ ያለው ሰው ነው። ስቷታል። ይሄንን ፖሊሶች ገብተው ፎቶ አንስተው ወጥተዋል። ይሄንን ማለት ነው። ከዛ ውጪ ሌላ የሕክምና ማስረጃ እሱን ነፃ ለማድረግ ያቀረቡት የሕክምና ማስረጃ ከዚህ በፊት 2 ጊዜ ተደብድባ ሆስፒታል ገብታለች ነው። ስትገባ የመጀመሪያው ልቧ ላይ ተረጋግጣ ነው። ሌላ ጊዜ ላይ ደግሞ እንደዚሁ ተመታ ነው። ማን ነው? ምንም ማን እንደሆነ የማይታወቅ ሰው ነው። እንግዲህ ይሄ ሲሆን እንደ ባል ሚስቱን ተንከባካቢ እንግዲህ የቀነኒን አጎትም ምላሽ እንደሰማችሁት ነው። ከዚህ በፊት በጥይት ሁላ ተኩሶ እንደ ሳታት ተናግሯል። እንዲሁም ወንድሟም ስቷት ነበር፣ በቦታው ነበር ብሎ እየተናገረ ይገኛል። እንግዲህ ይገርማል። ምን እንደምልም አላቅም። ከምሬን ነው የምላችሁ። ሲደበድባን ነበር፣ እንዲህ አቆስሏታል፣ አባብጣለች ምናምን ነገር። ይህ ሁሉ ነገር ተሸፍኗል። እኔ በፖሊስ ደረጃ ምን እየተካሄደ እንደሆነ አላቅም። እንግዲህ ቤት ድረስ ገብተው በጥይት ተኩሶ የሳታትንም ፎቶ አንስተው እንደወጡ ተነግሯል። እንግዲህ እስካሁን ድረስ ፍርድ እንዳልተሰጠ እናውቃለን። ለምን እንደሆነ አናቅም። እሱን እስኪ ለማንኛውም ስለ ገዳይ ስነስርዓትም እዛው ላይቭ ላይ ያሉት ነገር አለና እሱንም ተከታትለን እንመለስ። በመንግስት ይታይልን፣ ፍትህ አላገኘችም ልጄ ሲሉ አይ በኦሮሞ ባህል ይታይ ብለው አባትየውን ገፋፍተው በራሳቸው ቤተሰብን ሳያማክሩ ምን ሳይሉ ወደ ሽምግልና መጡት። በቃ እሺ ጥሩ ብለው ወደ ሽምግልና ሲመጣ ደግሞ ምን ተባለ? እስከ ምንጨታ እስከ አገራቸው ድረስ አባገዳዎች ሲሄዱ የቀኖዬ አባት ምንድን ያሉት? ጥሩ በባላችን መሰረት እንግዲህ የአባገዳ ስርዓት ሲመጣ ምንድን ነው
ከኩ ይባላል። ከኩ ሚንስ መማል ማለት ነው። ከኩ የሚደረገው እንግዲህ አንተ አዎ እኔ ቴዲ አዎ ቀነኒን ገድያለሁ ብለህ ስትምል ከኩ ስታደርግ ነው። ከዛ በኋላ የእርቅ ሂደቱ በኦሮሞ ባህል ትልቁ ቱባው በድሮ ዘመን ትክክለኛው ይሄ ነው። የአሁኖቹ ደግሞ አይደለም። ከኩ ወይም ደግሞ መሐላው ገድያለሁ በሚለው ሳይሆን በቃ እሱም ወደ ስራ መግባት ስላለበት ተሸፋፍኖ ተደባብሶ በቃ ይቅር ለእግዚአብሔር ተባባሉ ነው። የቀኖ ቤተሰብ ደግሞ አይ እንደዚህ አይነት ነገር አላቅም፣ ትልቁ የኦሮሞ ባህል ቱባ ባህል ይሄ አይደለም፣ መሐላ የሚፈጸመው ሲያምን ነው፣ ሲያምን ይዛችሁት ነው ተባለና በቀጠሮ ነው የተለያዩት። ከዛ በኋላ በድጋሚ ሲመጡ እሺ ምን አዲስ ነገር አለ ሲባሉ እንግዲህ እንደሰማችሁት ነው። ቅድም እኔም መጀመሪያ አካባቢ ላይ ስለ ስነስርዓቱ ትንሽ ልጠቅስላችሁ ሞክሬ ነበር። እሷም እንዳለችው ነው ከኩ ይባላል። ከኩ ማለት አንድ ሰው እንትን ካለ በኋላ ከመሐለ እና ካመነ በኋላ የእርቅ ስነስርዓቱ የሚደረግ ይሆናል ማለት ነው። ቅድም እዛ ጋር ለመጥቀስ ሞክረናል። እንግዲህ ይሄንን ነው እሷም መልሳ እያብራራች ያለችው ማለት ነው። እና እንደ አዲስ ይሄ ነገር ወደ ስራው ይመለስ ሲባል ቲክቶክ ላይ በጣም እየተዘዋወረ ይገኛል። ፍትህ እስካሁን አላገኘችም እያሉ ብዙ ቲክቶከሮች ድጋሜ ቪዲዮ ስለዚች ልጅ እየሰሩ ይገኛሉ ማለት ነው። እና እስኪ እነዛንም ቪዲዮዎች በጥቂቱ አይተናቸው እንመለስ። ድምፃዊ አንዱዓለም ጎሳን በተመለከተ አዲስ መረጃ ወጥቷል። በኦሮምኛ ሙዚቃዎቹ እውቅናን ያተረፈው ድምፃዊ አንዱዓለም ጎሳ ከሞዴል ቀነኒ አዱኛ ህልፈት ጋር ተያይዞ ተጥሎበት ከነበረ ማህበራዊ እገዳ ወይንም ጉማታ በገዳ አባቶች ውሳኔ ነፃ መሆኑና ወደ ጥበብ ስራው እንዲመለስ መፈቀዱ ተሰምቷል። የፈለጋችሁትን ማለት ትችላላችሁ፣ ግን የቀነኒን ሞት ሁሌ እኛ ለእሷ ፍትህ እንጠይቃለን። ሁሌ ማለት ነው። ማንም ባርኮ ቢለቅ፣ ማንም ነፃ ነህ ቢል፣ ማንም ትክክል ነው ቢል ማለት ነው እኛ we still need justice for ቀነኒ። justice for ቀነኒ። ይህ እንደሰማችሁ ነው። ጀስቲስ ፎር ቀነኒ እያሉ የቪዲዮ እየሰሩ ይገኛሉ። ብዙ ሰው ቪዲዮን እየሰራ ይገኛል። በድጋሜ ሁሉንም አምጥተን ለማሳየት ጊዜ ስለሚፈጅብን ነው። እስኪ ለመሆኑ የገዳ አባቶች እንትን ሲሉ ሲያወሩ የተለቀቀ ቪዲዮ አለ። እስኪ ቪዲዮን ደግሞ በኦሮምኛ ስለሆነ ኦሮምኛ የምትሰሙ ሰዎች ልትኖሩ ትችላላችሁ። በትንሹ ቀንጨፍ አድርገን ተመልክተን እንመለሳለን። አብራችሁን ነው። አማ አራዳ ኦዳ ሙትቢ አራዳ ኦዳ ነቤቲ ባዲ አፍሪክ ላላቱ እመጥባቲ ሸመረ ቀነኒ አዱኛ ባቲ ሰቲ ባቲ አፍሪክ ላላቱ ረ ዋን ባቂ ኢፋኘቱ ዋን ባቂ ሁጀኔቱ ቃመ ለማን ወየመማ ተኤ ገራ ገዳቲ gara hayyuutitti dhufee ture eega gara xumuraatti raggaa'uu geenye gara maatii du'aatiin nu harkaa diigame jechuudha. Gara maatii du'aatiin nu harkaa diigame jechuudha. Gadaan immoo maal gooti? Fali jetti fanqali jetti. Gadaan fali fanqali jetti. Ijibbaadhu jetti. Kana muluu baatee afur wanti turuu dandeenye ijibbaatarra ture. Ijibbaata kana immoo ijibbaa miti. Amma tumaa kana kan dabarse tumaa kan tumni kan odaa bultumee kan odaa nabeeti tumaan darbe kun ijibbaanni gaameeti jechuudha. Kanaafuu uummanni Oromoo marti kan biyya keessa kan biyya alaa jiru dhimma kana siyaasaa oolchuu irra jiru. Dhorkama sirna gadaa dhimma kana siyaasaa bu'aa siyaasatti oolchuu irra jiru. Namni tokko immoo kabaja qaba. Egeraan isaa kabaja qaba. እንደነገርኳችሁ በቪዲዮ በኦሮምኛ ነው የተሰራው ብያችኋለሁ። እንግዲህ በትንሹ ሲሉት የነበረው ምን ለማለት ፈልገው ነው፣ ይሄ ጉዳይ ወደ ፖለቲካ መውሰድ የለባቸውም፣ ወደ ፖለቲካ ማስሄድ የለባቸውም። እንግዲህ እኚህ እያወሩ ያሉት አባገዶች ናቸው። ወደ ፖለቲካ ጉዳይ መውሰድ የለባችሁም። ሁለቱ ወገን ተስማምቶ አንድ ላይ ከመጣ በኋላ የሚደረግ እርቅ ነው። ግን ሁለቱም አንድ ላይ ከመጡ በኋላ በልጅቷ ወገን ያሉት አንስማማም በማለታቸው ይህ ነገር ቀርተዋል። ግን ይህን ነገር ወደ ፖለቲካ እንዳትወስዱት
የሚል ነገር ነው የሰማሁት። ግን ፍትህ መፈጸም አለበት ብዬ ነው የማምነው እንደኔ። እንግዲህ የቀነኒ አባት ከምር ሳላደንቆ አላልፍም። የምር እውነት አባት ነው፣ እውነተኛ አባት ነው። እንግዲህ ይህ ነገር ሲከሰት ስንት ትችት እንደሚደርሰው እርግጠኛ ነኝ፣ ሁላችሁም ታውቃላችሁ። ግን ይህንን ሁላ ትችት ተቋቁሞ ለልጄ ፍትህ መፈጸም አለባት እያለ እስካሁን ድረስ እየቆመ ይገኛል። እንግዲህ አዳዲስ ነገሮችን ሲፖሰቱ ወይም አዳዲስ ነገሮች ሲለቀቁ ወደ እናንተ የምናደርስ ይሆናል። እኛም ነፍሷንም በአጸደ ገነት ያኑርልን የእህታችንን ነፍስ እያለን አዳዲስ ቪዲዮ ሲኖር ወደ እናንተ እናደርሳለን። ቪዲዮአችንን ላይክ እያረጋችሁ ሰብስክራይብ እያረጋችሁ መጠበቃችሁን አትርሱ። አዳዲስ ነገሮችን ወደ እናንተ የምናደርስ ይሆናል። ሰላም ቆዩልኝ። እንግዲህ የዛሬው ቪዲዮአችን ይህን ይመስላል። አዳዲስ ነገር ሲኖር ወደ እናንተ የምናደርስ ይሆናል። ቪዲዮአችንን ላይክ እያረጋችሁ ሰብስክራይብ እያረጋችሁ መጠበቃችሁን አትርሱ። አዲስ ነገር ሲኖር ምን አለ የሚለውን ወደ እናንተ የምናደርስ ይሆናል። ሰላም ቆዩልኝ።